ነገ ጥር 29 በጨረቃ ላይ ለ50 ዓመት፣ በፀሐይ ላይ ለ50 ዓመት፣ በደመና ላይ ለ50 ዓመት እንዲሁም ደግሞ ዓለምን በክንፋቸው በመዞር ለ50 ዓመት የኖሩ ከሰው ተወልደው ከመላእክት የተደመሩ ገና በ5 ዓመታቸው እናታቸው ወደ ቤተ ክርስቲያን ይዛቸው ስትሄድ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስነ ስዕል አይተው በጣም በደስታ ቢስቁ እመቤታችንም ከምስሉ ወጥታ አቅፋ ሳመችውና በምን አውቀኸኝ ነው? ከዚህ በኋላ የልጅ የወዳጄ አገልጋዩ ትሆናለህ፣ በምድር ላይም ለሰማይና ለምድር የሚከብድ ታላላቅ ሥራዎችን እየሠራህ ለ500 ዓመታት ትኖራለህ ያለችው ቅዱስ ስምህን የጠራ ቤተ ክርስቲያንን የረገጠ የተሳለመ የሠራ ያሰራ እንዲሁም የረዳ የገድልህን መጽሐፍ የሰማ ያሰማ የተረጎመ ያስተረጎመ መታሰቢያህንም ያደረገ እስከ 10 ትውልድ ድረስ እምርልሃለሁ የተባሉ በቃል ኪዳንህ ታምኖ በስምህ የተማጸነ ንስሐ ሳይገባ አይሞትም። መውለድ ባይችል እኔ ልጅን እሰጠዋለሁ። የገድልህን መጽሐፍ በቤቱ ያስቀመጠ ርኩሳን መናፍስት፣ ክፉ አጋንንት፣ ቸነፈር፣ ወባ፣ ወረርሽኝ፣ መልአከ ጽልመትም አይነካውም። በገዳምህ መነኩሴ ቢቀበር በሰማይ ክንፍን አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀም ቢሆን በገዳምህ መጥቶ ቢያርፍ ይቅር እልልሃለሁ፣ በመቃብሬ በጎልጎታ እንደተቀበረ አድርጌም እቆጥርለታለሁ የተባሉ ቅዱስ ሕዝቡን የሚባረኩበትና አጋንንትን የሚያሸንፉበት መስቀል ከሰማይ የወረደላቸው